ሰላም የቻናላችን ተከታታዮች እንዴት ናችሁ? እንዴት ቆይታችኋል? አይ ሆፕ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አረጋለሁ። እኛም እንግዲህ በአዲስ ቪዲዮ በአዲስ ቻፕተር ይኸው መተናል ማለት ነው። ይሄ ቻፕተር በጣም ግቢ ላይ ስፔሻሊ ፍሬሽመን ይር ላይ በጣም ኢምፖርታንት የሆነ ሎጂክ ኤንድ ክሪቲካል ቲንኪንግ ትምህርታችሁ ግሬዳችሁን የሚወስነው ትልቅ ቻፕተር ነው እና በጣም ኢምፖርታንት የሆነ ቻፕተር ነው። ኢቭን ኦልሞስት ሁሉም ዩኒቨርሲቲ ላይ በሚባል ደረጃ የፋይናል ኤግዛም ኮንቴንት 70% ሞር ዘን 70% ከዚህ እንደሚወጣ ነው የሚነገረው እና ደግሞ የሚወጣውም ደግሞ ከዚህ ነው። ስለዚህ ይህን ቪዲዮ ከወደዳችሁት፣ ከተመቻችሁ፣ ከጠቀማችሁ፣ አሪፍ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። ኮሜንት ላይ ጻፉልን። መስተካከል ያለበት መጨመር ያለበት ነገር ካለ ኮሜንት ላይ ያሳውቁን። እናንተ ጋር ማውራት ኢንተራክት ማድረግ እንፈልጋለን። የሚጨመር ነገም ካለ እንዳልኳችሁ እየተናገራችሁ አብረን እንድንቀጥል ምኞቴ ነው ማለት ነው እና አብራችሁን ቆዩ። ብራይት አካዳሚ። ስለዚህ ፋለሲ ማለት በመጀመሪያ ኢትስ ዲፌክት ኢን አን አርጊመንት። ኦኬ ዲፌክት ነው ወይም ደግሞ አርጊመንታችን ላይ ሪዝኒንግ ፕሮሰሳችን ላይ ችግር ሲኖር ለኮንክሉዥናችን በቂ ያልሆነ ሪዝን ስናመጣ ለኮንክሉዥናችን የማይመጥን ኦር ደግሞ ሬሌቨንት ያልሆነ ሪዝን ስናመጣ የሚፈጠሩ የተለያዩ አይነት የሪዝኒንግ ፕሮሰስ ችግሮች ምን እንላቸዋለን? ፋላሲ ብለን እንጠራቸዋለን። አሰቦልክ ላይክ ፋላሲን በሁለት ቦታ እንከፍለዋለን። ኦኬ ፎርማል ኤንድ ኢንፎርማል ፋላሲ ብለን እንከፍለዋለን። ፎርማል ፋላሲው በጣም ቀላል ስለሆነ እንድታነቡ ለእናንተ ትተንላችኋል። ኦኬ ትንሽዬ ፔጅ ነችም እና እሱ ላይ ሰዓት አናጠፋም። እነዚህ ኢንፎርማል ፋላሲ ውስጥ ያሉት 22ቱን ፋላሲዎች በደንብ ድቅቅ አድርገን ታይምን በቅቶን ደግሞ አብረን እንድናይ ከዛ ለመጀመር ስላሰብን ነው ማለት ነው። ስለዚህ ኢንፎርማል ፋላሲ 22 አይነት ፋላሲዎች አሉ። እነዚህም አራት የተለያዩ ግሩፖች ውስጥ አምስት የተለያዩ ግሩፖች ውስጥ ግሩፕ ተደርገው ይገኛሉ ወይም ደግሞ ተከፋፍለው ይገኛሉ ማለት ነው። ይሄ ግሩፒንግ ሞር ኦር ሌስ በምን ላይ ነው ዲፔንድ የሚያደርገው? የሪዝኒንግ ፕሮሰስ ዲፌክቱን አይነት ማለት ነው። ምን አይነት ችግር ነው ያለበት ሪዝኒንግ ፕሮሰሱ ላይ፣ አርጊመንቱ ምን አይነት ችግር ነው። የተለያዩ ችግሮች የሬሌቫንስ ችግር ሊኖረው ይችላል። ፋላሲ ኦፍ ሬሌቫንስ እንለዋለን። እሱ ምንድን ነው? የፋላሲው አይነት ወይም ደግሞ የምናመጣቸው ሪዝኖች ለኮንክሉዥኑ ሪዝን መሆን ሲያቅታቸው ማለት ነው። እናያቸዋለን፣ በሰፊው እናያቸዋለን። ዊክ ኢንዳክሽን ካልን ደግሞ ሪዝኖቹ ለአርጊመንቱ ሪዝን መሆን ይችላሉ፣ ግን እሱ አክሴፕት እንድናደርገው በቂ አይደሉም። ስለዚህ እንደዚህ የተባለ በተለያየ ችግሮች 5 አይነት የፋላሲ ግሩፖች 22 የተለያዩ አይነት ፋላሲዎችን ይዘው ተከፍለዋል ማለት ነው። ስለዚህ እያንዳንዳቸውን እናያቸዋለን። በዚህ ቪዲዮ ፋላሲ ኦፍ ሬሌቫንስ የሚባለውን በትክክል ኤግዛምፕሎችን ሪል ላይፍ ኤግዛምፕሎችን እየተጠቀምን እናያለን ማለት ነው። ስለዚህ ተከታተሉ። ፋላሲ ኦፍ ሬሌቫንስ what does it mean? Okay? ፋላሲ ኦፍ ሬሌቫንስ ማለት when an argument failed to provide a relevant and acceptable premises to the conclusion. Okay? ለኮንክሉዥኑ በቂ የሆነ በቂ ሳይሆን ሪዝኑ ራሱ ለኮንክሉዥኑ ሪዝን የማይሆን ድጋፍ የማይሆን ኦኬ አይነት ሪዝን ከሆነ ያ አርጊመንት ኦር ደግሞ ያ አርጊመንት ምን ኮሚት እያደረገ ነው ማለት ነው? ፋላሲ ኦፍ ሬሌቫንስን ኮሚት እያደረገ ነው። ኦኬ ያ ሪዝን ለዛ ኮንክሉዥን ኦር ደግሞ እኛ ለማሳመን ለመንገር እውነትነቱን ለማረጋገጥ ለምንፈልገው ፖይንት ምንም ነገር ድጋፍ የማይሰጥልን ማለት ነው። የትም የማይገናኙ ኦር ደግሞ ሪዝን ሊሆን የማይችል ማለት ነው። እንደዚያ ከሆነ ፋላሲ ኦፍ ሬሌቫንስ ይሆናል ማለት ነው። እና እዚህ ስር ደግሞ 8 የተለያዩ ፋላሲዎች አሉ። የመጀመሪያው ፋላሲ አፒል ቱ ፎርስ ነው። ይሄ ከሁሉም ፋላሲዎች ከ22ቱም በጣም ቀላሉ ነው። አፒል ቱ ፎርስ ማለት አቅምን መጠቀም ማለት ነው። ይሄ ምንድነው? ፊዚካል ፎርስ አይደለም። ኦኬ ኔሴሰርሊ ፊዚካል ፎርስ መሆን የለበትም። እዚህ ጋር የምንጠቀመው ነገር ዛቻ ሊሆን ይችላል፣ ብላክሜል ሊሆን ይችላል፣ ፍሬት፣ የተለያዩ እንዲህ ካላረክልኝ እንዲያረገ ካለው ኦኬ እንደዚህ አይነት ነገሮች ምን ይባላሉ? ነገሮች ይሄን ነገር ካላመንከው
ይሄን ነገር እውነት ነው ብለህ ካልተቀበልክ እገልካለሁ፣ ቶርቸር አድርግሃለሁ፣ ይሄን ያህል ብርክን አልሰጥም። ላይክ እንደዚህ አይነት ነገሮች ትሬቶች ካሉ እና ፊዚካልም ሊሆን ይችላል ደግሞ የምትደበደብ ከሆነ ኢን ሰች ቲንግስ አፒል ቱ ፎርስ ተብለው ይታወቃሉ። ኦኬ ስለዚህ ምንም ፈርዘር ኤክስፕላኔሽን የሚያስፈልገው አይመስለኝም። በቃ ስፔሻሊ ምን ማወቅ አለባችሁ እዚህ ጋር ፎርስ ስለተባለ ብቻ ፊዚካሊ ሰው ማስፈራራት መሆን የለበትም። ኦኬ ደበድብ ካለው ገል ካለው ብቻ መሆን የለበትም። ብላክሜል ማድረግ አሁን አንድ ሰው ከዚህ በፊት ጥፋት ካጠፋ አሁን መልሶ እሱን ጥፋት አምጥቶ ይሄን በዚህ በኩል አጋልጠ ካለው በዚህ በኩል እንትን ካለው unless you do something for me unless you accomplish this for me እያለ የሚያስፈራራ ከሆነ አፒል ቱ ፎርስ ፋላሲ ብለን እንጠራዋለን። ስለዚህ ለምንድነው ፋላሲ ኦፍ ሬሌቫንስ የሆነው? ያን ነገር ለማሳመን ፎርስ አይደለም ሪዝን ሊሆን ይችላል እንዴ አንተ ስላስፈራራከኝ ሳይሆን ሀሳቡ ስላሳመነኝ ያለ ሀሳብን መቀበል ያለብኝ። ስለዚህ ፋላሲ ኦፍ ሬሌቫንስን ኮሚት አድርጓል እንላለን ማለት ነው። ሁለተኛው አፒል ቱ ፒቲ የምንለው ማለት ነው። ይሄኛው ደግሞ ማሳዘን ብላችሁ እዩት እስቲ። ኦኬ It occurs when an arguer attempts to support a conclusion by simply evoking pity. pity ማለት እዝነት ማለት ነው። አንድ ሰው እንዲያዝንላችሁ፣ አንድ ሰው እንዲሳሳላችሁ በማድረግ የሆነን ነገር ለማሳመን ኦር ደግሞ የሆነ ነገር አካምፕሊሽ ማድረግ ስትሞክሩ ማለት ነው። the pity ይላል ይኸው the pity does not have any logical connection or relevance to the conclusion። ያ አንተ በዛ በኩል ሪዝን አታቀርብም። ኦኬ እናቴ አሁን እናንተ ለምን ከክላስ ቀረክ ለምን እንደዚህ ያላክ ስትባሉ ምንድን ነው እዚህ ጋር እኮ ባዝለፈው ታሜ ኦር እናቴ ታማ እኮ ረጅም ቦታ ነው የሄድኩት ለበዓል ሂጄ ይኸው እንደዚህ ሁኜ መኪና አጥቼ ሪዝን ሊሆን አይችልም። ኦኬ አለ እነሱ ነገሮችን እዝነት እንዲሆኑ ኦፍኮርስ የተለያዩ ነገሮች ኤክሰምሽኖች ሊኖሩ ይችላሉ አለ ትክክለኛ ሪዝን የሚሆኑ ፋላሲ ላይሆንበት የሚችልበት ቦታ አለ። ግን አሁን ጆብ አፕሊኬሽን ላይ እንበልና አንድ ሰውን ለመቀጠር ጆብ አፕሊኬሽን ሲቪውን አስገባ እንበል እና ኢንተርቪው ተጠርቶ ይሄን ለዚህ ጃብ ኦር ደግሞ ለዚህ ስራ ምንድነው ኳሊፋይ የሚያደርገው ለምን እንቅጠርክ ቢሉት የካምፓኒዎቹ ሰዎች ሰውየው ምን ማቅረብ ነው ያለበት፣ ለዛ ምን ብቁ እንደሚያደርገው፣ ስንት ዓመት እንደሰራ፣ ምን አይነት ትምህርት እንደተማረ፣ ምን አይነት ሬፑቴሽን እንዳለው ከቀድሞ ስራዎቹ ላይ ምን አይነት ሬፑቴሽን እንዳለው፣ ሪኮመንዴሽን ካለው እነሱ ነው አለ መዘርዘር ያለበት። ግን ኢን ሪቨርስ በተገላቢጦሽ ምን ካለ እኔ አያቴን አስተዳድራለሁ፣ የ5 ልጆች አባት ነኝ፣ እንደዚህ ታመም እንደዛ ታመም ቢል ግን ያን እነዛ ሰዎች እዛ ስራ ላይ ለመቅጠር ይሄ የዘረዘራቸው በቂ አይደሉማ። እነሱ ማየት ያለባቸው ኦር ደግሞ ሪዝኑ ምንድነው ኳሊፊኬሽን ብቻ ነው አለ ምን አይነት ኳሊፊኬሽን አለው ይሄ ሰውዬ እዚህ ስራ ላይ ለመግባት ምን አይተን ነው የምናስገባው። የ5 ልጆች አባት መሆኑን አይተው አይደለም፣ አያቱን እናቱን ስለ ጦር አይደለም እሱን የሚያስገቡት አለ። ስለዚህ እነዚህ ነገሮች ፋላሲ ኦፍ ሬሌቫንስ ኮሚት ያደርጋሉ። ስፔሻሊ ደግሞ ፋላሲ ኦፍ አፒል ቱ ፒቲ ይባላሉ ማለት ነው። እና እንዳልኳችሁ ነው እነዚህ ቀላል ስለሆኑ ምንም እንደሰጠዋችሁ ነው ኤግዛምፕሎቹ። በዛ ላይ ዲፔንድ አድርጋችሁ ማየት ትችላላችሁ። ሌላ ምንም ነገር የሚያስጨምር ኦር ደግሞ የሚጨመርበት ነገር የለም። ኦኬ ኤግዛምፕሎች መጽሐፋችሁ ላይም አሉ ካያችኋቸው ያው ስለሆኑ ወደ ቀጣዩ እንለፍ። አፒል ቱ ፒፕል ይባላል። ይሄ ደግሞ አፒል ቱ ፒፕል ስንል ምን ማለት ነው? it occurs when the arguer attempts to persuade the reader or listener about a certain issue on the ground that most people approve it or disapprove it ላይ ተመስርቶ ማለት ነው። or disapprove the issue being in question ማለት ነው። ይሄ ደግሞ ምንድን ነው? አርጊወር ኦር አንድ ሰው መጥቶ እናንተን የሆነ ፖይንት ሊያሳምናችሁ ከሞከረ የሆነ ፖይንት ፓስ ሊያረግ ከሞከረ ምንን ይጠቀማል ማለት ነው? ብዙ ሰዎች አፕሩቭ እንደሚያደርጉት እንደሚቀበሉት እውነት እንደሆነ እንደሚያምኑና ወይም ደግሞ ላለማሳመን ከፈለገ ደግሞ ምን ያደርጋል? ይሄ ነገር ብዙ ሰዎች እኮ አይቀበሉትም፣ አንተ ምን ሆነ ነው የብዙ ሰዎች እኮ እንደዚህ ነው የሚያስቡት እያለ ሪዝን የሚያቀርብ ከሆነ this cannot be a reason to accept that point አለ። ያን ነገር ያን አርጊመንት አፕሩቭ ለማድረግ ኦር ደግሞ ለመቀበል እነዚህ ብዙ ሰው ስለተቀበለ አንተ ትቀበላለህ ማለት አይደለም። ኦኬ እንደዚህ አይነት ፋላሲዎች ምን ይባላሉ? እንደዚህ አይነት የሪዝኒንግ ኢረሮች ምን ይባላሉ ማለት ነው? አፒል ቱ ፒፕል ይባላሉ። የተለያየ
አይነት ነው ያላቸው። ኦኬ ዳይሬክት ኤንድ ኢንዳይሬክት የሚባሉ አሉ። እና ዳይሬክት ሲባል ምን ማለት ነው? ዳይሬክት ሲባል አንድ አርጊመንት ፋላሲ ኦፍ አፒል ቱ ፒፕል ዳይሬክት ሊፈጸም የምንለው ምን ሲሆን ነው? ቀጥታ ክራውድ ኦፍ ፒፕል ኦኬ ሰፊውን ህዝብ ቀጥታ አድሬስ ሲያደርግ አንድ ኢንዲቪዥዋል ሳይሆን ሰፊውን ህዝብ ቀጥታ አድሬስ ሲያደርግ ምንድን ነው እሱ ዳይሬክት አፒል ቱ ፒፕል ይባላል። ይሄ ማለት ምንድን ነው? ዌን ስፒከር ዳይሬክትሊ አድሬስስ ኤ ላርጅ ክራውድ ኤንድ ዩዝስ ምንድን ነው የሚጠቀመው? ላርጅ ክራውድ ላይ ሰፊውን ህዝብ አንድ ላይ ሰብስቦ ምን አይነት ቱሎችን ነው የሚጠቀመው ይህን ፋላሲ ለመፈጸም? ኢሞሽንስ፣ አንደኛ ኢሞሽናል የሆኑ ወርዶችን ሊጠቀም ይችላል። ኦኬ እና እነዚህ ኢሞሽናል ወርዶች ስፔሻሊ ይህን ፋላሲ የሚጠቀሙ ፖለቲሽንስ ናቸው። ኦኬ ከትልቅ እስከ ትንሽ ፖለቲሽንስ ይሄኛውን በጣም አድርገው ነው የሚጠቀሙት። ሴንስ ኦፍ ፕራይድ፣ ፊር፣ ሆፕ፣ አንገር፣ ኦኬ ፓትሪዮቲዝም፣ የሀገር ፍቅርን ነገር የሚቀሰቅሱ ወርዶችን እየተናገሩ ነው ይሄን ፋላሲ ኮሚት የሚያደርጉት። ኦኬ ይሄ አሁን የሆነን ሀገር እንወራለን ከተባለ ያንን ሀገር ለመውረር በቂ ምክንያት ሳይሆን የሚቀርበው ምንድን ነው? ያን ሀገር ፕራይድ ኦኬ የኛ ሀገር እንደዚህ ነች፣ የኛ ሀገር ይሄን ያህል ሂስትሪ አላት፣ ይሄን ያህል እንደዚህ ነች፣ ታላቅ ነች፣ ትልቅ ነች ምናምን የተባለ ይሄን እንግዲህ ሂትለር በጣም ሲጠቀመው ነበር። እንዳውም ሂትለር በሌላ ምን ተብሎ ይታወቃል? ማስተር ኦፍ አፒል ቱ ፒፕል ተብሎ ይታወቃል። ኦኬ ይህም በጣም በሰፊው ተጠቅሞት ነበረ ሂትለር ሰከንድ ወርልድ ዋር ለማንሳት ማለት ነው። እንዳውም በቲቪ ካያችኋቸው በጣም ብዙ ሰዎችን አንድ ላይ ሰብስቦ በጣም ኢሞሽናል በሆነ በጣም አንግር በተሞላበት መልኩ ስፒች ሲያደርግ ታዩታላችሁ። ኦኬ እና ስፔሻሊ ደግሞ ትንሽ እሱን ዲፕ ዳይቭ እናድርገውና በጣም ፋሲኔቲንግ የሆነ ነው። ኦኬ ሂትለር በምንድን ነው ወደ ፓወር የመጣው? የጀርመኖችን አክሴፕተንስ ያገኘው በምንድን ነው? አንደኛ ትልቁ በጣም ይሄ የመጨረሻ እሱ ወደ ፓወር እንዲመጣ ያገዘው መሰላሉ ተብሎ የሚታወቀው ትሪቲ ኦፍ ቨርሳይልስ የሚባል ፈርስት ወርልድ ዋር በኋላ የተፈረመ ስምምነት ማለት ነው። የቨርሳይልስ ስምምነት የሚባለው ማለት ነው። በዛ ስምምነት ምንድን ነው የተደረገው? ጀርመኖች የፈርስት ወርልድ ዋርን ሪስፖንሲቢሊቲ ጥፋት ሁሉንም እነሱ እንዲወስዱ ሪስፖንስብል እንደሆኑ ማለት ነው። ፈርስት ወርልድ ዋር እንዲነሳ ምክንያት የሆኑት እና ጥፋተኞቹ እነሱ እንደሆነ እንዲያምኑ የመጀመሪያ አርሚያቸውን ወታደሮቻቸውን ወይም ደግሞ ሚሊተሪያቸውን ወደ 100,000 ሰው ብቻ እንዲቀንሱ which is not enough to protect even the country ማለት ነው። ሀገራቸውን እንኳን ፕሮቴክት ለማድረግ በቂ ያልሆነ ቁጥር 100,000 ሰው ብቻ እንዲያደርጉ፣ ኤርፎርስ ደግሞ ጭራሽ እንዳይኖራቸው ተደረገ። ባትልሺፓቸው ይሄ ኔቪያቸው ደግሞ አትሊስት ወደ 6 ባትልሺፕ ብቻ እንዲቀነስ ተደረገ ማለት ነው። እና በዛ ተጨማሪ ደግሞ ምን ተደረገ? ጀርመኒ ለእነዚህ ለተጎዱ ሀገራት ራሷ ሪስፖንሲቢሊቲውን ስለወሰደች 6.6 ቢሊዮን ፓውንድስ እንድከፍል ተደረገ። አሁን ላይ በጣም ብዙ ብር ነው እሱ። የዛኔ 6.6 ቢሊዮን ፓውንድስ ማለት ነው እንድከፍል ተደረገ። እና ሂትለር መጥቶ እሱን ስምምነት ምን አረገ? ይሄ የዓለም ሰዎች ጀርመኒን ኦፕሬስ ለማድረግ ጀርመኒን ለመጨቆን ያመጡት ነገር ነው። እኛ ፈልገን አልነበረም የዛኔ የተስማማ ነው። አትገን ፖይንት ተገደን ነው። የዛኔ ተሸንፈው ስለነበረ አቅማቸው ደክሞ ስለነበረ እነዚህ ቲንክ አላይድ ፎርስ መሰለኝ የሚባሉ ካልተሳሳትኩኝ እነሱ ፎርስ አድርገውን ነው ያንን ትሪቲ የፈረም ነው እንጂ እኛ ፈልገን አልነበረም። እና በዛ ሰዓትም ደግሞ 6.6 ቢሊዮን ፓውንድስ ብያቸዋለሁ። እሱ ከተከፈለ በኋላ ጀርመኒ በጣም የሞተ ኢኮኖሚክ በጣም የሞተ ኢኮኖሚ ውስጥ ነው የገባቸው። ኦኬ በጣም ዲክላይን አድርጎ ነበር ኢኮኖሚያቸው። ኢቨን ዳቦ ራሱ እና የመሳሰሉ ነገሮች ኢቨን በ1 ቢሊዮን ማርክስ የነሱ ማርክ ይባል ነበረ በዛ ሰዓት ብራቸው ገንዘባቸው ማርክ ተብሎ ይጠራ ነበረ። በአራውንድ 1 ቢሊዮን ማርክስ ሁላ ሲገዙ ነበረ ማለት ነው። በጣም ኢንፍሌሽን ይዛ ከመብዛቱ የተነሳ እና ይሄኛውን ህዝቡ ውስጥ ያለውን ንዴት ህዝብ ውስጥ ያለውን
ይሄ በጣም ኃይለኛ የሆነ ኢነርጂ ወደ ምን ዳይቨርት አደረገው? እሱ ወደ ፓወር ለመምጣት ተጠቀመበት ማለት ነው። ይህም እነሱ በችግር የተደቆሱትን ህዝቦቹ ምን አደረገው? የዓለም ህዝብ በግድ ስፔሻሊ በዛ ሰዓት አገይንስት ዘመን የነበሩ ሰዎች በግድ ያስፈረሙትና የጀርመኒ ህዝብ ነፃ እንዳይወጣ ተጨቁኖ እንዲኖርና እነሱ ደግሞ ኢኮኖሚካሊ ስቴብል ከሆኑ በጣም አሪፍ እንደሚሆኑ እና እንደሚፈሩ ደግሞ በማሳመን የዛኔ ኢንቬዥኑን ለመጀመር ኦር ደግሞ ወደ ፓወር ለመምጣት በጣም ተጠቀመበት ማለት ነው። ስለዚህ ይሄን ሁላ የሚያወራው እንግዲህ በጣም ክራውድ ኦፍ ፒፕልን በመጠቀም ነው። ኦኬ። ስለዚህ ይሄ ዳይሬክት አፕሮች ኦር ደግሞ ዳይሬክት አፒል ቱ ፒፕል ይባላል። ኢንዳይሬክት ደግሞ ምንድነው? ኢዝ አፒል ቱ ፒፕል አለ ኢት ኢዝ አን አፒል ቱ ሰም ኦር ሞር ኢንዲቪዥዋል ሴፓሬትሊ ጠቅላላ ህዝቡን አለ። ኦኬ። ህዝብ አንድ 50-30 ኦር ደግሞ በመቶዎች የሚቆጠሩ ሰዎችን አለ። ኦኬ። ሰብስበክ የምታዋራው ኢት ፎከስስ አፖን ሰም አስፔክት ኦፍ ዘ ሪሌሽንሺፕ ቱ ዘ ክራውድ ለዛ ክራውድ ለሰፊው ህዝብ የሚያገናኛቸውን የሆነ ኤሌመንት እንፈልጋለን ማለት ነው። ፎር ኤግዛምፕል እዚህ ጋር በጣም እንትኑ ምንድን ነው ኤግዛምፕል ልስጣችሁና ኦል ኢትዮጵያንስ ላቭ እንጀራ በት አይ ሲ ዩ ዶንት ላቭ እንጀራ ሚስተር ፉአድ ዛት ሚንስ ዩር ናት ኢትዮጵያን አር ዩ ብሎ ቢጠይቅ ማለት ነው አንድ ሰው። ኦኬ። አንድ ሰው ምን ሲል ማለት ነው እንጀራን እኮ ሁሉም ኢትዮጵያውያን ይወዳሉ፣ ግን አንተ አትወድም እንዴ? ኢትዮጵያ መሆንን ግን እርግጠኛ ነህ ሲልክ ማለት ነው። የዛኔ ምን ታደርጋለህ? ያ ሴንስ ኦፍ ቢሎንጊንግነስክ ይነሳል ማለት ነው። እንደ ኢትዮጵያ ነኝ እኔማ ብለህ ያችን እንጀራ ቅርጥፍ አድርገህ ትበላለህ ማለት ነው። እና እንደዚህ አይነት አፕሮቾች ምን ይባላሉ? ዳይሬክት አፕሮች ይባላሉ። አንድን ኢንዲቪዥዋል ወስደን ወይ ደግሞ ትንሽ ስሞል ግሩፕ ኦፍ ፒፕልን ወስደን ለክራውዱ የሚያገናኛቸውን ነገር የሀገር ፍቅር ሊሆን ይችላል፣ ፕራይድ ሊሆን ይችላል። እንደቀድሞ እነሱን እየተጠቀምን ፖይንታችንን ፕሩቭ ለማድረግ ስንሞክር አፒል ቱ ፒፕል በምን ይባላል? ኢንዳይሬክት ይባላል። ይሄ ኢንዳይሬክት ደግሞ ወደ 3 የተለያየ ግሩፖች አሁንም ይከፈላል። ኦኬ። አፒል ቱ ባንድ ዋገን ይባላል የመጀመሪያው። ይሄ ኢንዳይሬክት አፒል ቱ ፒፕል ሆኖ ባንድ ዋገን የሚባለው ማለት ነው። ኢት ኤምፋሳይዝስ ዛት ዘ ማጆሪቲ ቾይስ ኢዝ ኤ ኮሬክት ዋን። እዚህ ጋር ቅድም እንደውም የአፒል ቱ ፒፕል መሰረታዊ ዲፎልት ስህተቱ ምንድን ነው? ብዙ ሰው ስለተቀበለው አንተ መቀበል አለብህ የሚለው ማለት ነው። ይሄ በአንዱ ዋገን ተብሎ ይጠራል ማለት ነው። ማጆሪቲ ቾይስ ኮሬክት ዋን። ስለዚህ ምንድን ነው ሊልክ የሚችለው? ኤግዛምፕል አለ እዚህ ጋር አለ። አዎ የስ ቺዊንግ ቻት ካንኖት ቢ ኦል ሮንግ ቢኮዝ 70% ኦፍ ወራቤ ዩኒቨርሲቲ ስቱደንትስ ሲ ነቲንግ ሮንግ ዊዝ ኢት ይላል። 70% የወራቤ ዩኒቨርሲቲ ተማሪዎች ጫት ይቅማሉ፣ ስለዚህ ጫት መቃም ችግር አያመጣም፣ ሄልዝ ዲፌክት የለውም ማለት ነው ብሎ ኮንክሉድ ሲያደርግ ማለት ነው። ኦኬ 70% ኦፍ ፒፕል ቃሙ ማለት ሄልዝ ኢፌክት የለውም ማለት አይደለም። 70% ኦፍ ፒፕል ኢቭን 90% ኦፍ ፒፕል ባድ ቲንግስ ያደርጋሉ፣ ግን that doesn't make it any healthier አይደለ? ብዙ ሰው ስላደረገው ልክ ነው፣ ብዙ ሰው ስላደረገው አንተ መቀበል አለብህ ብሎ የሚነግርህ ከሆነ ይሄ ሪዝን ሊሆን አይችልም አለ። ሬሌቨንት አይደለም። አንተ እንድትቀበለው ሶሊድ የሆነ ሪዝን ማምጣት እየቻለ ይሄ ሰው ግን በምን ላይ ማስክ ያደርገዋል? በብዙ ሰዎች የተቀበለ ነው። ኦኬ በቃ በዛ ጋር አንተ ምን ትሆናለህ? ቢሎንግ ማድረግ ትፈልጋለህ። ይሄ ፒር ፕሬዠር ምናምን የምንለው እንዲህ አይነት ፋላሲዎችን ነው የሚጠቀመው ማለት ነው። ሌላው አፒል ቱ ቫኒቲ ይላል። ኦኬ አፒል ቱ ቫኒቲ ምን አይነት ፋላሲ ነው? ኢትስ ላይክ አሶሺዬቲንግ ዘ ፕሮዳክት ኦር ደግሞ እዚህ ጋር ዘ ፕሮዳክት ያለው ብዙ ጊዜ ንግድ አካባቢ ኦር ማስታወቂያ አካባቢ አድቨርታይዝመንት አካባቢ ብዙ ጊዜ ጥቅም ላይ ስለሚሆን ነው። ኦኬ ይሄ አፒል ቱ ፒፕል የሚባለው አፒል ቱ ቫኒቲ የሚባለው የአፒል ቱ ፒፕል ኢንዳይሬክት ፋላሲ ማለት ነው። ኦኬ ይሄ ፕሮዳክት ዊዝ ሰርቴን ሴሌብሪቲስ ሊያገናኘው ይችላል። ኦኬ
ኦኬ የሆነ አርቲስቲክ ስራዎችን ኦር ደግሞ ከአርቲስቶች ጋር ከአትሌቶች ጋር ፉትቦለርስ ጋር ማለት ነው። ኦር ደግሞ ምን ልትባል ትችላለህ? ኦንሊ ስማርት ፒፕል ቢሊቭ ዚስ። አሁን ለምሳሌ የሆነ ነገር በቃ ገበያ ወጣችሁ እንበል፣ በዚሁ ፍሎ እንሄድ። ኦኬ እዚሁ ጋር ባለው ፍሎ ከሄድን ገበያ ወጣችሁ እቃ እያያችሁ እያለ ነጋዴው ይመጣና ምን ይላችኋል? አረ አንተ ግን በጣም ስለ ንግድ ስለ እቃ እውቀት እንዳለክ እቺን እቃ ስታነሳ ነው ያወቅኩት ሊልክ ይችላል ማለት ነው። ለምን ስትለው እንዲህ በጣም ስማርት የሆኑ ሰዎች፣ በጣም ልዩ የሆኑ ሰዎች፣ እቃ የሚያውቁ ገበያን የሚያውቁ ሰዎች ናቸው እቺን እቃ የሚመርጡት። እስካሁን ዝም ብሎ እቃ እያነሱ አልባሌ እቃ እያነሱ ነው ሲከራከሩ የነበሩ። አንተ ግን መተህ አሁን እቺን እቃ ስታነሳት በቃ አንተ እውቀት ግን አየው ይላል። የዛኔ ምን ትሆናለህ አንተ? በቃ ሙቀት በሙቀት ትሆኛለሽ ማለት ነው። ከዛ በኋላ በሰጠክ ዋጋ ገዝተህ ትገባለህ ማለት ነው። ያለ ምንም ክርክር ምናምን በቃ የዛኔ አፒል ቱ ቫኒቲ የሚለውን ተጠቀመብህ ማለት ነው። ሌላ ኤግዛምፕል እዚህ ጋር እንስጥና who is going to wear this new fashion t-shirt worn by the famous artist ጎሳዬ for the new Ethiopia millennium። ጎሳዬም በሚሊኒየም ጊዜ የለበሰውን እቺን ቲሸርት እስቲ ማን ነው መጥቶ የሚገዛኝ? ማን ነው ቀድሞ የሚገዛኝ? የሚል ማለት ነው። እንደዚህ አይነት ነገሮችን የሚጠቀም ከሆነ ብዙ ጊዜ ንግድ ላይ ነው ብያቸዋለሁ። ግን በሌላም በኩል አስቡት። በቃ የሆነ ስፔሻል ነገር ለእናንተ አታች እያደረገ የሆነ ሪዝን አሁን በንግድ ብለናል አለ ቅድም ያን ነገር እቃውን እንዲገዙ የሚያደርጋችሁ ስማርት እንደሆናችሁ እንዲሰማችሁ እያደረገ እና በተለያየ መንገድም ሊጠቀም ይችላል ማለት ነው። ስለዚህ አፒል ቱ ቫኒቲ ማለት እንደዛ ነው። አፒል ቱ ስኖበሪ ማለት ደግሞ ከዛ ጋር ትንሽዬ ይገናኛል። ኤክሰፕት ይሄኛው ምንድነው ፎከሱ ላይክ ስሞል ታይፕ ኦፍ ፒፕል ስፔሻል የሆኑ የተወሰኑ ሰዎች እንዳሉ ነው ኢሜጅ የሚስለው ማለት ነው። ኢት ኢዝ አን አፒል ቱ ዘ ዲዛይር ቱ ቢ ሪጋርድድ አስ ሱፒሪየር ቱ አዘርስ። የሆነ ከሌሎቹ ምን ሊልክ ይችላል? 99% ኦፍ ፒፕል በላይ እኮ አንተ እንደዚህ ነህ። በቃ ይሄ ስፔሻል የሆኑ ሰዎች ዩኒክ የሆኑ ሰዎች የሚገዙት ፕሮዳክት ነው፣ የሚጠቀሙት ፕሮዳክት ነው፣ ቢሊቭ የሚያደርጉት አይዲዮሎጂ ነው። ይሄን እኮ የሚያውቁ ብቻ የተማሩ ብቻ ቢሊቭ የሚያደርጉት አይዲዮሎጂ ነው ሊልክ ይችላል። አንድ ስለሆነ ነገር የተወያችሁ ሳይንስ ነው እንበልና ለምሳሌ ስለ ቲዮሪ ኦፍ ኢቮሉሽን አታምንበትም ከሆነ አንድ ሰው ቁጭ ያደረግክና ኢንስቴድ ኦፍ ፕሮቫይዲንግ ዘ ኤቪደንስስ ምን ሊልክ ይችላል? ይገርምካል ይሄን ቲዮሪ ቢሊቭ የሚያደርጉት እያለ ትላልቅ ሳይንቲስቶችን፣ ትላልቅ አዋቂዎችን፣ ትላልቅ ኢንፍሉዌንሻል ፒፕሎችን ይጠቅስልሃል ማለት ነው። ሁሉም አይደለም፣ ዝም ብሎ ይሄ ማንም ስለተማረው የሚያምንበት አይደለም። ይሄን ነገር አይቶ አጥንቶ ነው የሚታመንበት። አንተ ደግሞ እንደዛ አይነት ሰው ትመስላለህ ትባላለህ ማለት ነው። ስለዚህ የዛኔ አፒል ቱ ስኖበሪ ብለን እንጠራዋለን ማለት ነው። ኤግዛምፕል ይሄኛው ይሁንና this is not for ordinary people if you want to be from among the selected few አለ or ደግሞ among the selected 1% ልትባል ትችላለህ buy this shoes ይሄን ጫማ አንተ among the top 1% of the population ከሆንክ ይሄን ጫማ ትገዛለህ ምናምን እያለ ሪዝን ያልሆነ ሪዝን የሚመስል ነገር ይነግረናል ማለት ነው። አራተኛው አርጊመንት የመጀመሪያው ብለናል ምንድን ነው? አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ፒፕል እና አርጊመንት አጌንስት ዘ ፐርሰን። አርጊመንትም አድ ሆሚኒም እንላለን ይሄኛውን ደግሞ ማለት ነው። ዚስ ፋላሲ ኦልዌይስ ኢንቮልቭስ ቱ አርጊወርስ ሁለት አይነት አርጊወሮችን ሁለት አይነት የሚያወሩ ሰዎችን ኢንቮልቭ ሊያደርግ ይችላል ማለት ነው። One can commit this fallacy if someone refuses to consider his or her opponent's argument on its merit alone and instead attacks his or her opponent on the ground of his belief, motive, religion, character, practice እና በመሳሰሉት መንገዶች ማለት ነው። ይሄ ምንድን ነው? አንድ ሰው ከአንተ ጋር እያወራ ካለና እሱ ፕሮቫይድ የሚያደርጋቸው ሪዝኖች ኦር ደግሞ አሳማኝ ሆኖ ሳለ እንበል ኢትስ ጀስት አን ኢንስታንስ እሱ እያሸነፈ ከሆነ እንበል ኦር ደግሞ እያሳመነ ከሆነ እንበል ይሄ እችኛዋ ሞስት ኦፍ ታይም ኮርት ውስጥ መሰለኝ የሚጠቀሙባት ሰውየውን ዲስክሬዲት ከማድረግ ነው የምጀምረው ራይት። ስለዚህ ምን ይችላል? ቀጥታ የሰውየውን ካራክተር ቀጥታ
የሰውየውን ባክግራውንድ ማጥቃት ማለት ነው። ይሄ ሰውዬ እንደዚህ ውሸታም አይደለ እንዴ? እዚህ መጥቶ ደግሞ ስለ እምነት እዚህ ጋር ቃሉን ሰጥቶ ሲሄድ ልናምነው ይገባል እንዴ? ይሄ ሰውዬ ሌባ አይደል እንዴ? ይሄ ሰውዬ ከዚህ ባክግራውንድ አይደል እንዴ መጣው? ድሮ አናውቀውም እንዴ? እያለ የሰውየውን ክሬዲት እያወረደ ሲሄድ ካራክተሩን እያወረደ እየሰበረ ሲሄድ ምን እንለዋለን? አጌንስት ዘ ፒፕል ብሎ ይጠራል ማለት ነው። ይሄም በተለያየ ሶስት ቦታ ገስ ይከፋፈላል። የመጀመሪያው አድ ሆሚኒም አቢዩሲቭ ነው የሚባለው። እዚህ ጋር ምንድን ነው ዘ ሰከንድ ፐርሰን ኦር ደግሞ ሁለተኛው እኛ ነን እንበልና በምንድን ነው ሪስፖንድ የሚያደርገው ቱ ዘ ፈርስት ፐርሰንስ አርጊመንት ባይ ቨርባሊ አቢዩዚንግ ዘ ፈርስት ፐርሰን። ቨርባሊ ምን ያደርገዋል? የመጀመሪያውን ሰውዬ ቨርባሊ አቢዩዝ ያደርገዋል ማለት ነው። ኦኬ ቨርባሊ አታክ ያደርገዋል። and discredits the character of the opponent, deny his or her intelligence or reasonableness. ምክንያታዊነታቸውን የሚያወራውን ሰውዬ ማለት ነው። ካራክተራቸውን ማውረድ ማጠልሸት እንደማለት ነው። ሰውየው ይሄ ውሸታም ነው፣ ይሄ ሌባ ነበረ፣ ይሄ እንደዚህ አይነት ስራ ላይ ተሰማርቶ የነበረ ሰው ነው፣ ይሄ ለዚህ ብሎ ነው ይሄኛውን ነገር እያወራ ያለው እንጂ እውነት ትክክል ስለሆነ አይደለም እያለ the person ዲስክሬዲት የሚያደርገው ከሆነ ካራክተሩን ዲስክሬዲት የሚያደርገው ከሆነ የሚያወርደው ከሆነ አድ ሆሚኒም አቢዩሲቭ እንለዋለን ማለት ነው። ኤግዛምፕል እንይና how a stingy person can tell us about charity ይልካል። Hence, let's stop discussing about this issue raised by ታምራት የተባለ ሰው የሆነ ነገር ስለ ቻሪቲ ወርክ ማለት ነው፣ ስለ በጎ አድራጎነት እያወራ ነው እንበልና ብር እያሰባሰበ ነው እንበል። ኦኬ አንድ ሰው ብድግ ይልና ምንድን ነው የሚለው? ይሄ በጣም ቋንቋና ቋጣሪ ሰው አይደል እንዴ? ደግሞ ስለ በጎ አድራጎት ደግሞ ያወራል እንዴ? እዚህ ጋር መጥቶ ይህን ሰው አትመኑት የሚል ከሆነ ምን ሪዝን እኮ አይደለም አይደለ? ይህን ሰውዬ እንዳታምነው ስቲንጂነቱ ኦር ደግሞ ቋጣሪነቱ ብቻ ቻሪተብል አይደለም አያስብለውም አይደለ? ስለዚህ ይሄ ሪዝን የማይሆን ሬሌቨንት ያልሆነ ነገርን እያመጣ ፐርሰስ ዲስክሬዲት የሚያደርግ ከሆነ አድ ሆሚኒም አቢዩሲቭ እንለዋለን ማለት ነው። ሁለተኛው ደግሞ አድ ሆሚኒም ሰርከምስታንሽል እንለዋለን። ይሄ ምንድን ነው? ኢንስቴድ ኦፍ ፎከሲንግ ኦን ደ ቨርባል አቢዩዝ ቨርባሊ አቢዩዝ ከማድረግ ይልቅ ሂዝ ኦር ሄር ኦፖነንት ኦር ደግሞ ቨርባሊ ኦፖነንት ግን አቢዩዝ ከማድረግ ይልቅ ምን ታደርጊያለሽ አንቺ? ዘ ሪስፖንደንት አቴምፕትስ ቱ ዲስክሬዲት ዘ ኦፖነንትስ አርጊመንት ባይ ሜንሽኒንግ ዘ ሰርቴን ሰርከምስታንስስ ዛት አፌክት ዘ ኦፖነንት። ይሄ በአጠቃላይ ምንድን ነው ሰርከምስታንሻል የምንለው? ይሄ ሰውዬ ይሄን ፖዚሽን ይዞ እየተከራከረ ያለው ይሄን ስለሚያገኝ ነው ብለን የምንከራከር ከሆነ ኦኬ። ኤግዛምፕል እዚህ ጋር ወር ደግሞ ይሄው መጀመሪያ ኢት ሃዝ ኤ ፎርሙ እንደዚህ ነው። እንዴት ነው የሚለው? ኦፍ ኮርስ ይላል። ኦፍ ኮርስ ሚስተር ኤክስ አርጊውስ ዲስ ዌይ። ኦፍ ኮርስ እንዴ ሚስተር ኤክስ ማ በዚህ መንገድ ይከራከራል። ምኑ ይገርማል? ይሄ ጀስት ሉክ አት ዘ ሰርከምስታንስ ዛት አፌክቲቭ። በዚህ መንገድ እኮ ተጠቃሚ ይሆናል። ይሄን እኮ ስለሚያገኝ ነው እኮ ሚስተር ታምራት ሚስተር ገሌ እንደዚህ የሚከራከረው ሊል ይችላል ማለት ነው። ፕራክቲካል ኤግዛምፕሎችን ስንወስድ ዶክተር ቴዎድሮስ አድቮኬት ፎር ፖሊሲ ኦፍ ኢንክሪዚንግ ፋይናንሻል ስፔንዲንግ ኦን ሃየር ኤጁኬሽን but that's not innocent advocacy for the reason that he is a college professor and would benefit financially from such a policy. ዶክተር ቴዎድሮስ የሚባል የዩኒቨርሲቲ ሌክቸረር የዩኒቨርሲቲ አስተማሪ ምን ብሎ ሲከራከል ተገኘ? ፋይናንሻል ስፔንዲንግ ይሄ ዩኒቨርሲቲዎች ላይ ሃየር ኤጁኬሽን ሴንተሮች ላይ የበለጠ ፋይናንሻል ስፔንዲንግ ሊኖሩ ይገባል፣ የበለጠ ፈንድ ሊለቀቅላቸው ይገባል ብሎ ሲያወራ አንድ ሰው ምን ይለዋል? ወይም ደግሞ የሱ ኦፖነንት ምን ይለዋል? አረ እሱንማ እንዴት እንደዚህ ታምናላችሁ? እንደዛ ብሎ የሚከራከረው ለጥሩ እኮ ነገር አይደለም እኮ ዩኒቨርሲቲዎቹ እውነት እንዲጠቀሙ ፈልገው አይደለም እኮ እሱ እዛ ዩኒቨርሲቲዎች ላይ ስለሚያስተምር ዩኒቨርሲቲ አስተማሪ ስለሆነ እዛ ላይ ሞር ገንዘብ ስፔንድ ከተደረገ እሱን ፋይናንሻሊ ፕሮፊት ስለሚያደርግ ነው። ሰርከምስታንስ ማለት ነው። አያችኋለ? ሰርከምስታንሱ ለሱ ሰርከምስታንሱ ምንድን ነው? ይሄ ስፔንድ ማድረግ ነው አይደለ? ያ ሰርከምስታንስ ለሱ እኮ ጥቅም አለው ብለን አርጊው የምናደርግ ከሆነ ማለት ነው። ኢንስቴድ ኦፍ ዋት ይሄ ቫያብል የሆነ ሪዝን ከማቅረብ ይልቅ ማለት ነው።
ይህ እንደዚህ አይነቶችን ነገር የምናመጣ ከሆነ ቱ ኩክ የሚባለው ደግሞ ቱ ኩ በዚህ አይነት ነው ብቻ የሚነበበው። አይ ዶንት ኖ ሃው ቱ ፕሮናውንስ ኢት ኦኬ። ስለዚህ ይሄ ዩቱ ፋላሲ ብላችሁ አስቡት። ዩቱ ፋላሲ ቢጊንስ ዘ ሴም ዌይ አት ዘ አዘር ቱ varieties of the ad hominem argumentum, except that the second arguer attempts to make the first appear to be hypocritical or arguing in a bad faith. ምንድን ነው ይሄኛው? በአጠቃላይ ኮር አይዲያው ምንድን ነው? አንድ ሰው የሆነ ነገር መከራችሁት እንበል። ኦኬ ስቶፕ ስሞኪንግ የምትለው ከሆነ ስሞኪንግ እኮ ባድ ነው፣ አንተ ማጨስ የለብክም ብለህ ስትመክረው ምን ይልካል? አረ ዝም በል አንተ ባለፈው ስታጨስ አላየውክም እንዴ? አረ ምን ከ10 ዓመት አንተ አጫሽ አልነበርክ እንዴ? ደግሞ እኔን ልትሞክር ትፈልጋለህ? ዩቱ ይልካል ማለት ነው። ዩቱ ወር ዱዊንግ ዚስ ካይንድ ኦፍ ሺት ቢፎር። ሶ አንተ በቂ አይደለክም፣ እኔን ለመምከር አንተ በቂ አይደለክም ማለት ነው። ግን ኢንፋክት ያ ሪዝን አንተ ወደኋላ ባክግራውንድ እየተሄደ ያ ሰውዬ ስላረገው ብቻ ያ ነገር ትክክል ነው ማለት አይደለም። ኦኬ ስለዚህ በዛ መንገድ አታክ ስናደርግ ወይም ደግሞ አርጊው ስናደርግ ምን ይባላል? ዩቱ ይባላል ማለት ነው። አንተም እንደዚህ ስታደርግ ነበረ፣ እኔ ለምንድን ነው አንተንም ማምነክ? ኦር ፎር ኤግዛምፕል ደግሞ ምን ሊሆን ይችላል? ይሆን ዘ ዶክተር ቶልድ ሚ ቱ ሉዝ ሰም ዌይት። ዶክተር ጋር ሄዳች ሴትዮ የሆነ በቃ እና ሉዝ አርጊ ምናምን በጣም ወፍረሻል ምናምን ችግር ያመጣል፣ ዳያቢቲዝ፣ ደም ግፊት ምናምን አላት ማለት ነው። የዛኔ የምትለዋለች why should I listen to the doctor who himself is overweight? ጀለስ ደግሞ ወፍራም ከሆነ ለራሱ እሷ በምን ትመጣለች? ያን ነገር ዶክተር ስለሆነ ከእውቀቱ ተነስቶ ስለመከራት አክሴፕት ከማድረግ ይልቅ ኦር ደግሞ ትክክለኛ ሪዝነብል የሆነ ነገርን አቅርባ ካውንተር በማድረግ ይልቅ ቀጥታ ሰውየውን እሱ ለራሱ ወፍራም አይደል እንዴ ደግሞ እኔ ውፍረት ቀንሽ ይለኛል እንዴ ኦር ደግሞ ውፍረት ቀንስ ይለኛል እንዴ የምንል ከሆነ ይሄ ምንድን ነው እንለዋለን? ዩቱ ፋላሲ ነው እንለዋለን። ስለዚህ እነዚህ ሶስቱ ፋላሲዎች ፋላሲ ኦፍ አድ ሆሚኔም ኦር ደግሞ አጌንስት ፐርሰን ናቸው ማለት ነው። ፋላሲ ኦፍ አክሲደንት ደግሞ አምስተኛው የፋላሲ ኦፍ ሬሌቨንስ አይነት ሲሆን ምን ጊዜ ነው ይሄ ፋላሲ ኮሚትድ የሚሆነው? ኢት ኢዝ ኮሚትድ ዌን የጀነራል ሩል ኢዝ አፕላይድ ቱ ስፔሲፊክ ኬዝ ዛት ዋዝ ኖት ኢንቴንድድ ቱ ከቨር ማለት ነው። እዚህ ጋር ኢን ዚስ ፋላሲ ይለናል ዘ ጀነራል ትሩዝ ኦር ሎው ኦር ፕሪንሲፕል ኢዝ either applied to a particular instance whose circumstance by accident or to a situation to which it cannot be applied ማለት ነው። ይሄ ምን ማለታችን ነው? የሆነ ጀነራል ሩል አለ፣ የሆነ አክሴፕትድ የሆነ ጀነራሊ አክሴፕትድ የሆነ ሩል አለ። እሱን ሩል ኤክሰፕሽን ለሆኑ ፓርቲኩላር ስፔሲፊክ ለሆኑ ሲቹዌሽኖች ስንጠቀመው ማለት ነው። ኤግዛምፕል ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት። ይሄ ማንም የሚክደው አይደለም አለ በህገ መንግስቱ የተረጋገጠ መብታችን ምንድን ነው? ፍሪደም ኦፍ ስፒች ነው አይደለ? በት ይሄ ስፒች ጀነራል ሩል ኦር ጀነራል ትሩዝ ኦር ፕሪንሲፕል ነው ብለን ከወሰድ ነው therefore ይለናል አበበ should not be arrested for his speech that inspired the riot last week። ይሄ አበበ የሚባለው ሰውዬ እንግዲህ የሆነ ነገር ተናግሮ ላስት ዊክ ምን አድርጎ ነበረ? አመፅ አስነስቶ ነበረ። ሰላማዊ ሰልፍ ባለው እንግዲህ እሱ አመፅ አስነስቶ ነበረ። ኦኬ በሶሻል ሚዲያም ይሁን በዛ በአፒል ቱ ፒፕል የሚሆን የሆነ ነገር አውርቶ ብቻ አመፅ አስነስቶ ነበረ። ስለዚህ ምን ይከራከራል ማለት ነው? ይሄ ሰውዬ ፍሪደም ኦፍ ስፒች ኮንስቲቱሽናሊ የተሰጠን ራይት ከሆነ አበበ ታዲያ ባለፈው በተናገረው ነገር ለምን ታሰረ ብሎ ይከራከራል ማለት ነው። ግን ይሄ ሊሚቴሽን አለው አለ ፍሪደም ኦፍ ስፒቻችን ጎጂ ከሆነ አልባሌ ነገር ይሄ የጥላቻ ሄት ስፒች ምናምን የሚያስተላልፍ ከሆነ ዛት ወይ ስቶፕስ። ኦኬ ራይት መሆን የሚያቆመው የዛኔ ነው ማለት ነው። ኦኬ ራይት አይደለም የዛኔ። ሌላ ቅድስት ይላል all good patients obey the order of their doctors hence you should not refuse when your doctor invites you for bed አለ ማለት ነው። ይሄኛው ዶክተር ሁሉም ጥሩ የሚባሉ ፔሸንቶች ዶክተራቸው የሚላቸውን ነገር ይሰማሉ። ስለዚህ አንቺም ዶክተርሽ ወደ አልጋ ሲጋብዝሽ
መምጣት መሄድ አለብሽ። አልጋናት የሆስፒታል አልጋ አይደለም። ኦኬ ፒፕል የአልጋው አልጋ ማለት ነው። የዛ ሲጋብዝሽም አንቺ መሄድ አለብሽ፣ እሺ ማለት አለብሽ ይላል ማለት ነው። የጀነራል ሩል ይሄ ዶክተርክን የሚልክን ነገር የሚያዝክን ነገር ቱ ዘ ፖይንት ተከታተል ይባላል። ሜዲኬሽኑን በሰዓቱ ውሰድ፣ እንደዚህ አርግ፣ እንደዛ አርግ፣ ይሄን ነገር አትጠቀም። ስፔሻሊ በጣም ክሮኒክሊ ኢል ለሆኑ ሰዎች ይሄን አትብላ፣ ይሄን አትብላ፣ ኤክሰርሳይዝ አርግ፣ እንደዚህ አይነት ነገር እንትን አርግ፣ ኦር ደግሞ ውሃ በብዙ ጠጣምና የሚባለው ነገር ማለት ነው። እሱ ጄኔራሊ አክሴፕትድ ነው። ያን ነገር ቱ ዘ ፖይንት ነው አክሴፕት ማድረግ አለብን ኦር ፎሎ ማድረግ ያለብን። በት ዜር አር ኤክሰፕሽንስ። ሂደህ ራስህን ግደል ከአሁን በኋላ ተስፋ የለክም ካለ ነው አይደለ እንዴ ልንቀበለው አንችልም። እና እንደዚህ አይነት ኢንስታንሶች ቅድስን ያጋጠማት ኢንስታንሶችም ከመጡ ደግሞ የዛኔ ነው where we draw the line ማለት ነው። ስድስተኛ ስትሮማን ፋላሲ እንለዋለን። ስትሮማን ማለት በቅድሚያ ልንገራችሁ፣ ስትሮማን ማለት ሜቢ እዚህ ገጠር አካባቢ ያደጋችሁ ኦር ደግሞ ፊልም ላይ የምታውቁ ሰዎች ካላችሁ ማሳ ውስጥ እንደዚህ በእንጨት ተሰርተው ሰው መሳይ ነገር አለ፣ ጦጣዎችን ምናምን አለ ማስፈራራት ምናምን የሚቀመጡ ነገሮች አሉ፣ ሰው የሚመስሉ ነገሮች በሰው ሼፕ የሚሰሩ ሂውማኖይድ የሆኑ ከእንጨት ከሄይ ስታክ የሚሰሩ እነሱ ነገሮች ስትሮመን ይባላል እሱ። ስለዚህ ይሄ ፋላሲ ምንድን ነው እንትን የሚለው ኢዝ ፋላሲ ይለናል። ኮሚትድ ዌን አን አርጊወር ዲስቶርትስ አን ኦፖነንትስ አርጊመንት ፎር ዘ ፐርፐዝ ኦፍ ሞር ኢዝሊ አታኪንግ ኢት ይላል። እንግዲህ ያየካችኋል፣ ይሄን ዲስቶርት ያደርገዋል። አንተ ያመጣከውን ሀሳብ አንተ ካመጣከው ኢንቴንሽን ያወጣውና ሌላ ነገር ውስጥ ያስገባዋል ማለት ነው። ይሄ ምንድን ነው የሚባለው? ከዛ እሱ ሌላ ዲስቶርት ካደረገው በኋላ ምን ያደርጋል? ዲሞሊሽስ ዘ ዲስቶርትድ አርጊመንት። ዲስቶርት ያደረገውን ደግሞ ያሸንፈውና ኦር ደግሞ ዲፊት ዲሞሊሽ ያደረገውና ዘን ኮንክሉድስ ይላል። ከዛ በኋላ ምን ያደርጋል? ኮንክሉድ ምን ኮንክሉድ ያደርጋል? ዛት ዘ ኦፖነንትስ ሪል አርጊመንት ሃዝ ቢን ዲሞሊሽ። አንተ የመጀመሪያው ኢንቴንሽን በትክክለኛ ያወራከው በቃ ተሸንፏል፣ ይሄ አክሴፕትድ መሆን የለበትም ብሎ ዲሳይድ ያደርጋል ማለት ነው ይሄ ሰውዬ። ስለዚህ ይሄ ምንድን ነው የሚሉት? ያ ትክክለኛው አይዲያ የመጀመሪያ ከአይዲያ ዲፊትድ የማይሆን ከሆነ ኦኬ፣ ሊያሸንፈው በጣም ሪዝናብል ከመሆኑ የተነሳ በምንም ሪዝናብል ዳውት ዲፊት መደረግ የማይችል ከሆነ ይሄ ሰውዬ እንዲህ አይነት ነገሮችን ይጠቀማል ማለት ነው። እንዲህ አይነቶችንም ሲጠቀም ይሄ ኢሞሽናል ወደሆኑ ነገሮች የሰውን ኢሞሽን ኢንቮክ በሚያደርጉ ነገሮች ሊሆን ይችላል። በቀላሉ ምንድን ነው ይሄ አህያውን ፈርቶ ዳውላውን እንደሚባለው ማለት ነው። ይሄ ትክክለኛው ሪዝኑ ሜን ሪዝኑ ኢንቴንሽኑ እያለ ዲስቶርስ ያደርገውና መንገድ ያስለቀቀውና ጠምም አድርጎት ከሰውየውን ይልቅ ስትሮማኑን ማጥቃት ማለት ነው። እንግዲህ ያ በእንጨት የተሰራው ማሳ ውስጥ የሚቆመውን ነገር መሰባበር ሂዶ እሱን ማጥቃት፣ እሱን ካሸነፉ በኋላ ምን ብሎ መናገር? ሰውየውን አሸንፌዋለሁ ብሎ የመናገር ነገር ማለት ነው። ስለዚህ ኤግዛምፕል ይኸውና፣ ኢት ውድ ቢ ኤ ጉድ አይዲያ ቱ ባን አድቨርታይዚንግ ቢር ኤንድ ዋይን ኦን ሬዲዮ ኤንድ ቴሌቪዥንስ። ዚስ አድቨርታይዝመንት ኢንኮሬጅስ ቲኔጀርስ ቱ ድሪንክ ኦፍን ዊዝ ዲዛስትረስ ኮንሲኩዌንስስ እና መንገሻ እንደዚህ ብሎ ተናገረ ማለት ነው። ቢር ወይ ደግሞ ቢራ በማህበራዊ ሚዲያም ይሁን በቲቪዎች መስተዋወቅ የለበትም። ቲኔጀሮች የአንደሬጅ ፒፕል እንዲጠጡ ያበረታታል which can lead into disastrous consequences አለና ተናገረ። ጸግሽ ደግሞ ምን አለ? ጸጋዬ ደግሞ you cannot get people to give up drinking, they have been doing it for thousands of years አለ ማለት ነው መጥቶ። ይሄ አንተ እንዴት ነው መጠጥን ከሁሉም ሰው ልታስወግድ የምትሞክረው? ለሺህ ዓመታት እኮ ሲጠጡ የነበሩትን ነገር እንዴት ልታወጣ ትሞክራለህ? በአንዴው እንዳይጠጡ ማለት ይቻላል እንዲህ አለ ማለት ነው። እሱ ግን መጀመሪያው ግን ይሄ ዲስቶርትድ የሆነ አይዲያው ነው። ኦኬ መጀመሪያ እሱ ምንድን ነው ያለው? ዛት ይሄ ቴሌቪዥኑ ላይ የሚስተዋወቁ ማስታወቂያዎች ምንን ነው ኢንከሬጅ የሚያደርጉት ያለው? ቲኔጀርስ አንደሬጆችን እንዲጠጡ ሞቲቬት ኦር ኢንኮሬጅ ያደርጋል። ስለዚህ መቆም አለባቸው። እሱ ደግሞ መጣና ጄኔራላይዝ አድርጎ ሀሳቡን አጣመመው ማለት ነው። ስለዚህ ይሄኛው ሌላ ሰዎች ይሄን ጠጪ ሰው አሁን ይሄን ከሰማ ምን ይላል ማለት ነው? ኦር ደግሞ ሰፊው ህዝብ ሞስት ኦፍ ዘ ፒፕል ቢያንስ አንዴ ሁለቴ እንኳን ይጠጣል አለ። ስለዚህ የዛ ከሱ ጋር እሱ ሲሰማው አክሴፕት የሚደረገው የማን ነው? የጸግሽ ነው ማለት ነው ቀድሞ። ስለዚህ ሁለተኛ ኤግዛምፕል
እዚህ ጋር የሚለው ስትሮማን ፋላሲ ሃዝ 3 ኢሴንሻል ኮምፖነንትስ ይላል። ኤ ፔር ኦፍ አርጊወርስ ቴኪንግ ፓርት ኢን ዲያሎግ፣ ሁለት አርጊወሮች ይኖራሉ። ኢች አርጊዊንግ ዊዝ ኢች አዘር፣ ያው ኦብቪየስሊ እንግዲህ ከማንም ጋር እንትን አሉ እርስ በራስ የሚያወሩ የሚከራከሩ ማለት ይቻላል፣ ኦር ደግሞ የሚወያዩ ሰዎች። ኤንድ ይላል ዘ ሰርድ ኢዝ ዛት ኢች ኢዝ አድቮኬቲንግ ኤ ፖዚሽን ኦፖዝ ቱ ዛት ኦፍ ዲ አዘር ፓርቲ። ስለዚህ አንዱን ተቃውሞ ነው እያወራ ያለው ወር ደግሞ እየተከራከረ ያለው ማለት ነው። ሰው ሜሪ እዚህ ጋር ምን ትለናለች? ጁትና ሜሪ we must not betray the principle of justice and democracy. Suspected terrorists must be granted basic rights as well as legal representation and access to a fair court አለች ማለት ነው። እሷ ምንድን ነው ጀስቲስ የሚባለው ፍትህ የሚባለው ዴሞክራሲ የሚባለው መንገድ ትተን መውጣት የለብንም። ኢቨን ወንጀለኞች እንኳን ፌር የሆነ ቤዚክ ራይታቸውን ያልጣሰ ቅጣት መሆን አለበት የሚያገኙት። እና ደግሞ ራሳቸውን መደገፈው ደግሞ ሪፕሬዘንት ማድረግ የማይችሉ ራሳቸው ሎየር ማቆም የማይችሉ ደግሞ በስቴቱ ሌጋል ሪፕሬዘንቴሽን ሊሰጣቸው ይገባል። ፌር ኮርት እና ፌር ደግሞ በሆነ ጥፋተኛ ስለሆኑ ብቻ ወደ እነሱ ዲስአድቫንቴጅ ሊኖርባቸው አይገባም አለች ማለት ነው። ዚስ ኢዝ ጀስት ራይት። ይሄ ትክክለኛ እንትን ነው አይደለ? ቶም ደግሞ መጣና ምን አለ? ሜሪ ኢዝ አድቮኬቲንግ ዘ ሪሊዝ ኦፍ ኖን ቴሮሪስትስ አለ ማለት ነው። ዊ ካን ኖት አፎርድ ቱ አላው አወር ኤኒሚስ ቱ ሙቭ ፍሪሊ ኢን አወር ሶሳይቲ። እቺ ሜሪ የምትባለው ሴትዮ እኮ እያወራች ያለችው ቴሮሪስቶችን እነዚህ አሸባሪዎችን ልቀቁብን፣ ፍቷቸው፣ እነሱን ትሪትመንት ጥሩ ትሪት እያደረጋችሁ አዝናኗቸው ወር ደግሞ ፍቷቸው እያሉ ነው። ግን እኛ እንዴት ነው የሚቻለው? አሸባሪዎችን ሶሳይቲዎቻችን ላይ መልቀቅ አንችልም አለ ማለት ነው። ሺ ድና ሰይላት አለ። ይሄ ስትሮማን ፋላሲ ተብሎ ይታወቃል ማለት ነው። ዲስቶርት ያደረገና ዲስቶርትድ ያደረገውን ነገር ዲፊት ካደረገ በኋላ የመጀመሪያው ሜን አይዲያው ሜን ኢንቴንሽን ትክክለኛው ሪዝኒንግ ያለበትን አይዲያ ዲፊት እንዳደረገ አርጎ የማሳየት ቴንደንሲ ማለት ነው። ይሄ ደግሞ ሚሲንግ ዘ ፖይንት ይባላል። ኦር ኢግኖራንሺዮ ኤሌንቺ ዶንት ኖ ኢፍ አም ፕሮናንሲንግ ዛት ራይት በት ስለዚህ የምታውቁ አስተካክሉኝ። ኦኬ ዚስ ፋላሲ ኦከርስ ዌን ዘ ፕሬሚስስ ኦፍ አን አርጊመንት ሰፖርትስ ዋን ፐርቲኩለር ኮንክሉዥን ማለት ነው። የሆነ ኮንክሉዥንን ሰፖርት የሚያደርግ ነው ፕሬሚስሱ፣ ሪዝናችን፣ መጀመሪያ ሪዝናችን የምናስቀምጠው ማለት ነው። In other words, it occurs when the premises of an argument supports one particular conclusion, but then a different conclusion, often vaguely related to the correct conclusion, is drawn. መጀመሪያ የሄድንበት የነበረው ሪዝኒንግ ፕሮሰስ የሆነ ሪዝነብል የሆነ የደረደርናቸው ፕሬሚስሶች ማለት ነው። ሪዝነብል የሆነ ኮንክሉዥን ከነሱ ጋር ስብጥር ያለው ትክክለኛ ፋክቹዋል አይ ሚን ሪሌሽን ያለው ትክክለ ስትሮንግ የሆነ ሪሌሽን ያለው ኮንክሉዥንን የሚያመሩ ማለት ነው ፕሬሚስሶች። መጀመሪያ ግን ምንድነው የምናደርገው? ሚሲንግ ዘ ፖይንት ፋላሲን ኮሚት ስናደርግ እነዛን ፕሬሚስሶች እንዘረዝራቸውና ዋት ዊ ዱ ላስት እነሱ ሪዝኖቹ ፕሬሚስሶቹ እየደገፉት ያልሆነው ወር ደግሞ በትንሹ የሚደግፉትን ኮንክሉዥን ማስቀመጥ ማለት ነው። ኦኬ ትንሽ ሊያወዛግብ ይችላል። በኤግዛምፕል እናየዋለን። ክራይምስ ኦፍ ቴፍት ኤንድ ሮበሪ ሃዝ ቢን ኢንክሪዚንግ አት አን አላርሚንግ ሬት ሌትሊ ያለ የሰውዬ ይሄ ክራይም የሚባለው ይሄ ወንጀል ሌብነት በከፍተኛ ሁኔታ ጨምረዋል። አሁን እየጨመሩ መጥተዋል አለ። ስለዚህ ይሄ አሁን ፕሬሚስስ ኦኬ። ስለዚህ ምን አለ? ኮንክሉዥን ኢዝ ኦብቪየስ አለ። በቃ ምንም ጥርጣሬ የለውም። ምን ማድረግ ነው ያለብን? ይሄን ኢንክሪዝ እያደረገ ያለ ክራይም ሬትን ለመቀነስ ዊ መስት ሪኢንስቴት ዘ ዴዝ ፔናልቲ ኢሚዲየት። ዴዝ ፔናልቲ የሚባለው የሞት ፍርድን እንደገና መመለስ አለብን። ወር ደግሞ የሰረቀውንም የገደለውንም የደፈረውንም መግደል ያለብን ማለት ነው እያለ ያለው ግን ዛስናት ዋይት አለ። ትንሽም ዳቦም የሰረቀውን መኪናም የሰረቀው ቤትም የሰረቀውን ቤት ምን ይሰረቃል ይገስ ብቻ እነሱ እኩል አድርጎ ተመሳሳይ ቅጣት መስጠት ማለት ነው። which is the ultimate penalty ማለት ነው። እሱ መስጠት አለበት። ግን ወደዛ ሊዳ ያደረግን ማለት እንዴ እነዚህ ነገሮች ምን ፖሊስ ፎርስን ኦኬ እናየዋለን እዚህ ጋር at least two correct conclusions are implied. we should provide ከዚያውን ምን ሊመጣ ይችላል? ከዛ አሁን ክራይም ሬቱ እያደገ ከሆነ
ሴን የሆነ ፐርሰን ምን ሊያወራ ይችላል? we should provide increased police protection። በቃ የፖሊስ ፎርሳችንን ከፍ ማድረግ አለብን። in the vulnerable neighborhood እነዚህ ክራይም ሬቶቹ የሚበዛባቸው ቦታዎች ላይ ፖሊስ ፎርስን ማብዛት፣ ፖሊስ ሰርቬይለንስ ፓትሮሎችን ማብዛት። we should initiate programs to eliminate the cause of the crime። ኮዞቹን ድህነት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል አለ። እነዚህ ነገሮች ኮዛቸው ከሆነ ሂደው ከዛ ኮዛቸውን ትሪት ማድረግ እየተቻለ ጀለስ ግን ምን ይላል? መግደል አለብን የሚለው ነገር አያስኬድም ማለት ነው። እሱ ሲጀመር ራሱ አሁን በቀጣዩ ኤግዛምፕልም እዚህ ጋር እናያለን። ኬኬሲ ዩኒቨርሲቲ has a lot of problems. Student service and facilities are inadequate. Many of the instructors are inexperienced. It follows that the university should be closed። እነዛ ችግሮችን አመጣ መጀመሪያ በኩል ኬኬሲ ዩኒቨርሲቲ ላይ ወይ ደግሞ whatever ዩኒቨርሲቲ ዩ ላይክ ኦኬ። ስቱደንት ሰርቪስስ ፋሲሊቲዎች፣ ምግቡ መጥፎ ነው። አሁን በእኛ ኮንቴክስት ምግቡ መጥፎ ነው፣ ሽንት ቤት ንጹህ አይደለም፣ ሻወር የሚወስድ ቦታ የለም፣ ውሃ የለም፣ የዳ ብዙ ነገሮችን እንዘረዝርና እነሱን ኮራቸውን በአስተዳደር በኩል ሞር አቴንሽን በመስጠት ማስተካከል እየቻልን ምን ዩኒቨርሲቲው ይዘጋ የምንል ከሆነ ዛስናት ራይት ማለት ነው። ይሄ ሚስ እያደረገ ነው ፖይንቱን አይደለ? እነዛ ሪዝኖች የተደረደሩት ኢን ዘ ፈርስት ፕሌስ ሪዝኖቹ ትሪት እንዲደረጉ ነዋ፣ ችግሮች ናቸው። ስለዚህ እዛ ቦታ ሂደን በምን በኩል ማዘጋጀት ፊክስ ማድረግ እንችላለን? አዲሽናል ፋሲሊቲስ ፎር ስቱደንትስ፣ የተለያዩ ፋሲሊቲዎችን ሽንት ቤቶችን ንጹህ ማድረግ፣ ሞር ስታፍ ቀጥሮ ሞር ጽዳት ቀጥሮ ውሃ አቬለብል ማድረግ ምናምን የሚባሉ ሪዝኖችን ኦር ኮንክሉዥኖችን ሊስት ማድረግ እየቻለን ዩኒቨርሲቲው መዝጋት ኢስ ናት ራይት ማለት ነው። ሲጀመር ራሱ እንዲህ አይነት ሰው ምንድን ነው ዩኒቨርሲቲው ይዘጋ ብሎ ዝም ብሎ ከማውራት ትንሽዬ እንደዚህ በመሳሰሉት ሪዝኖች ጠብጠብ ያደርግና የሜን አይዲያውን ዩኒቨርሲቲ ይዘጋ የምትለው ለማስተላለፍ ብቻ የተልካሽ አይዲያዎችን የሚዘረዝሩ አይነት ሰዎች የሚያመጡት ወይም ደግሞ ኮሚት የሚያደርጉት ፋላሲ ነው ማለት ነው። ስምንተኛና የመጨረሻው ሬድ ሄሪንግስ ፋላሲ ይባላል። ኦፍ ዘ ትራክ ፋላሲ። ይሄኛው ከስትሮማን ጋር በትንሹ ይገናኛል፣ ግን የተለያዩ ናቸው። The red herring fallacy is committed when the arguer diverts the attention of reader or listener by changing the subject to a different but sometimes subtly related ones። ይሄ ምን ያደርገዋል? እንደ ስትሮማን ፋላሲ ዲስቶርት አያደርገውም። ቀጥታ ወስዶ ሌላ ነገር ውስጥ ጨምሮ እሱን አይደለም ዲፊት የሚያደርገው። ይሄን ምን ያደርጋል? መጀመሪያ የተሰጠውን ፖይንት ይወስድና ከሱ ጋር በጣም የሚመሳሰል ነገር ወይም ደግሞ ቀልብን የሚስብ ነገር አምጥቶ የሰውን አቴንሽን ወደዛ ዳይቨርት ያደርጋል ማለት ነው። ፎር ኤግዛምፕል ይኸው ዘ ኒው ኤዱኬሽን ፖሊሲ ኢዝ አፕሪሺዬቲቭ አለች። ኦኬ ዘ ሚኒስተሩ እያወራ ነው። ዘ ኒው ኤዱኬቲቭ ፖሊሲ ኢዝ አፕሪሺዬቲቭ። ቤዛዊት ደግሞ አለች ዲድ ዩ ሂር አባውት his first son? The important question confronting this great nation is the question of terrorism. Let me tell you how I plan to defeat it. He is going to marry an orphanage girl. Before the minister is talking about in a practical education policy, he should give a lesson for his son to get a good wife. So his new education policy is not appreciated. ይሄ ሚኒስተር ይሄ ሰውዬ ምን ብሎ ያወራል? አዲሱ ስቴት ያደረግ ነው ደግሞ የዘረጋ ነው ኤጁኬሽን ፖሊሲ በጣም ምርጥ ነው ብሎ ሲያወራ ቤዝሽ ደግሞ ገባችና ምን ትላለች እሷ? አረ ይሄ ልጁን ታውቁታላችሁ እንዴ? ሲጀመር ልጁ እኮ እንደዚህ አይነት ነው። ኦርፈን የሆነች ሚስት እኮ ሊያገባ ነው። ስለዚህ ይሄ መጥቶ በሀገር ላይ ኢንፍሉዌንስ የሚያደርግ ፖሊሲን ሪኢንስቴት ከማድረግ ከማስተዋወቅ የበለጠ ቀድሞ ምን ማድረግ አለበት? ያ ልጁን ማስተማር ወይ ደግሞ ፊክስ ማድረግ አለበት ብላ ታወራለች ማለት ነው። ስለዚህ ይሄ ትንሽ አቴንሽን ዲስቶርት አልሆነም። ከዛ ዋና ከፖሊሲው ይሄ ትንሽ አሉባልታም ነው አይደለ? በቃ ህዝቤ ገብቶ ቡና ላይ ይሄ የሚለፈልፈው ወሬ ነው በቃ የሰጠቻቸው አይደለ? ስለዚህ አይዲያ ወይ ደግሞ ሀሳብ ዳይቨርትድ ይሆናል ማለት ነው። ኦር ደግሞ ምን ልንል እንችላለን? መንገዶችን መስራት አለብን፣ ገጠር ላይ ያበዱ መንገዶችን በቃ መዘርጋት አለብን ብሎ አንድ ሰው ሲያወራ ምን ይላል? እንዲህ
ከመንገዶቹ በፊት እኮ ደግሞ ይሄ መንገድ መሰራቱን ደግሞ የሚቃወም ሰው ሜቢ ሊሆን ይችላል። ከመንገዶቹ በፊት አንተ እዛ ውስጥ ያሉትን ድሃ ሰዎችን ሄደ ፋብሪካ ገነባላቸውም እንዴ? ወር ደግሞ የስራ እድል አልፈጥርላቸውም እንዴ? እንዴት ነው እንደዚህ የሚባለው? ድህነት ነው የኛ ትልቁ መሰናክላችን። መንገድ አለ፣ መንገዱ ተትቶ የሚቀድመው ይሄኛው ነው፣ ለነሱ የስራ እድል መፍጠር ነው ምናምን እየተባለ ለዛ ለድሃ ህዝብ፣ ለዛ ለተቸገረ ህዝብ፣ ለዛ እናት ለምትቸገርበት ልጆቿን ማሳደግ አቃታት ምናምን እያለች ማለት ነው ኦር እያለ ነገሩን ያዞረዋል ማለት ነው። ካቺ የሆነ ነገር ሀሳብን የሚይዝ አቴንሽንን የሚስብ ነገሮችን ጨምሮ ምን ያደርገዋል? ዲስቶርት ዳይቨርት ያደርገዋል ማለት ነው። የዛኔ የሰው ሀሳብ ወደዛ ይሄዳል። ሁለተኛ ኤግዛምፕል Your opponent, interviewer ነው እንግዲህ የሚለው Your opponent has argued for immigration reform. Do you agree with her proposition? አለ ካንዲዴቱ ደግሞ ሁለት ሰዎች ናቸው እንበል፣ ለፕሬዚዳንሲ ይሁን ለሜየርነት ይሁን እየተከራከሩ ነው። ኦኬ ስለዚህ ኢንተርቪወሩ ምን ብሎ አወራ? እሷ እኮ እንደዚህ ብላለች። ምን ብላለች? ኢሚግሬሽን ሪፎርም የስደተኞች ፖሊሲ ምናምን ሪፎርም መደረግ አለበት አለች አለው። አይ ቲንክ ዘ ሞር ኢምፖርታንት ኩዌሽን ኮንፍሮንቲንግ ዚስ ግሬት ኔሽን ኢዝ ዘ ኩዌሽን ኦፍ ቴሮሪዝም ሌት ሚ ቴል ዩ ሃው አይ ፕላን ቱ ዲፊት ኢት። ዳይቨርት አደረገው ማለት ነው። አሁን ዘ ሪል ፕሮብሌም ትልቁ ፕሮብሌማችን የኢሚግሬሽን ጋር የሚያያዝ ችግር አይደለም፣ ከሱ ፖሊሲ ጋር ምንም አይደለም ማለቱ ነው። እንግዲህ በውስጥ ትልቁ ችግራችን ቴሮሪዝም ነው። እኔ ደግሞ ቴሮሪዝምን ለመዋጋት ያስቀመጥኩት እነዚህ ፕላኖች አሉ ብሎ ሲያወራ ያ ፋላሲ ምን ይባላል? ሬድ ሄሪንግ ማለት ነው። ኦኬ የሆነ በቃ ፍላሽ የሆነ ካች የሆነ ኢሞሽንን የሚስብ ነገር ወይ ደግሞ አቴንሽን የሚስብ ነገር ተጠቅመን ከዋናው አይዲያ ዞር ስናደርግ የሰውን ሀሳብ ስንወስድ ምን ብለን እንጠራዋለን? ፋላሲ ኦፍ ሬድ ሄሪንግ እንለዋለን ማለት ነው። ኦኬ ሰዎች፣ ልጆች፣ ቤተሰቦቻችን ለዛሬ ያለን ይሄኛው ነው። ፋላሲ ኦፍ ሬሌቫንስን በዚህ ጨርሰናል። በቀጣዩ ደግሞ ፋላሲ ኦፍ ዊክ ኢንዳክሽንን አንድ ቪዲዮ እንሰራለታለን። እዛ ውስጥ ያሉትን እንደዚሁ በኤግዛምፕል በታገዘ መልኩ በትክክል እናያቸዋለን። እናንተም ደግሞ ሀሳብ አስተያየታችሁን በኮሜንት ላይ ያሳውቁን፣ እናነባቸዋለን፣ እናያቸዋለን። የሚስተካከሉ ነገር ካሉ ማስተካከል እንችላለን። ለጓደኞቻችሁ ደግሞ ይሄ ቪዲዮ ከተመቻችሁ ይጠቅማል ካላችሁ ምንም ነገር አትሰስቱ፣ ላኩላቸው፣ ሼር አድርጉላቸው፣ ይዩት፣ ሰብስክራይብ ላይክ ማድረግ እንዳረሱ። እስከ ቀጣዩ ቪዲዮ ድረስ መልካም ሰዓት፣ መልካም ጊዜ።